ማብለጭለጭ ወይም ደግሞ ድምቅ ምር ማለት ያስጠላል እንዴ? አያስጠላም እኮ። ስለ ማብለጭለጭ የሚናገሩ ሰዎች የሚያብለጨልጭ ፍለጋት ተሰደው በየቦታው ነው ያሉት። የኛ ብልጭልጭ ሲሆን ለምን እንደሚረክስባቸው ባላውቅም ለማንኛውም ብልጭልጭ አይደለም። ብልጭልጭ ሳይሆን ይሄ ብርሃን ነው። እንደ ጨለማን የሚያስወድድ ነገር ምንድነው? እንደዛ አይነት አመለካከት ጥሩ አይደለም። ጨለማ መውደድ የለብንም። ጨለማ እኮ ለወንጀለኛ መደበቂያ ነው። ጨለማ እኮ ሰዎች ጉዳት እንዲደርስባቸው የሚያደርግ ነው። የማታ ቢዝነስን እኮ ይገላል ጨለማ መሆን። ለምንድነው ፍክት እንደዚህ ብርት ማለትን ሰዎች የሚጠሉትና የሚተቹት? ይሄ እንግዲህ እንደየ አረዳዳቸው ሊሆን ይችላል። እሱን ለነሱ ተዋለው። ለማንኛውም ትክክል እንዳልሆነ ግን መናገር ይቻላል። ሁለተኛ ከመሬት በላይ እኮ የምናየው ይሄ ውስን ነው። በተለይ የገበያ ማዕከላት የህዝቡን የኑሮ ውድነትን ችግር ለመቅረፍ ገበያውን ለማረጋጋት ያላግባብ በድን እንዲችል ወደ 6 ገበያ ማዕከላትን ገንብተናል። የግብርና ልቀት ማዕከልንም ገንብተናል። አዲስ አበባ ላይ አሁን በቀን የሚቀርበው ወተት የላም ወተት አመት እንኳን ብናወዳድረው በየጊዜው እየጨመረ የመጣበት ልክ እውነቱን ለመናገር አዲስ አበባ ብቻ ሳይሆን ከተሞች የህንጻ ጫካ ብቻ ሳይሆኑ ማምረትም የሚቻልባቸው ስፍራ እንደሆኑ ማሳያ ነው።